ከሙታን ከተነሳ በኋላ እንደ ክርስትና አስተምሮ በጻፉ ላይ የስህተት ቢሆን ይህንን በበርካታ ነገራቶች ማስረዳት እንችላለን። እንደው በጻፉ ላይ እንዳለው እንሄድ። አሁን ያ ርዕሳችን አይደለም። ወደ ላይ ከፍ ብላችሁ ስታዩት ጊዜ ክርስቶስ ከተገለጠ በኋላ ሁሉም ሐዋርያቶቹ አምነው ነው። ማን ሲቀር? ቶማስ ሲቀር አላመነም። እንደ ኢየሱስ ተነስቷል እኮ መጥቷል ሲሉ ኧረ በፍጹም አላመነም። ለምን? እጄን በእጁ ካልነካሁ በቁስሉ ላይ እጄን ካላስገባሁኝ በፍጹም እኔ አላምንም አላቸው። ከዚያ ክርስቶስ ራሱ መጣ። አሁን ሳታምንም ማለት በፍጹም አላምንም ማለት ካልነካ አያችሁ። እሺ እኔ እንደሆንኩ እንድታምኑ ዘንድ አለና እንዳውም የተጠበሰ የአሳ ስጋና ቂጣ ሰጡት። በላ ያንን አሳያቸው። ያው አለሁኝ እኔ ራሴ ነኝ። ኧረ በፍጹም አላምንም ማለት አላመንም ነበር። ይሄ ማስገባቸዋል አይደለ? ምንድን ነው ያላመነው? የክርስቶስን አምላክነት ላ አይደለም፣ ክርስቶስ መሆኑን አላመነም ነበር፣ እያየው ራሱ ማለት ነው። እሺን ካነካ አለውና እጁን ሰጠው። ልክ ሲነካ ጊዜ ሰውየው ደንግጦ ሲናገር ወይኔ ኦማይ ጋር ትላለህ አይደል? ወይኔ አምላኬ እንላለን ከሰውየው ፊት። ያላመንኩትን ሰው ያልጠበቅኩትን ሰው ከፊቴ መጥቷል ተብዬ እየተነገርኩኝ ከስንት ዓመት በኋላ ይመጣል ብዬ ያላሰብኩት ሰው ልክ ሲመጣ ጊዜ አምላኬ ጌታዬ እንላለን። ያን ሰው አምላኬ እያልኩት ነው አይደለም። ጌታችኋል አይደለ? ነገር ግን ያ መደንገጥን የሚያሳይ ነው፣ መደነቅን የሚያሳይ ነው። ከዚያ ክርስቶስ ይሄንን አምላኬ ጌታዬ ሲለው ጊዜ እኔ አምላክ መሆኔን አመንክ አለው። ላ ስላየኸኝ አምነሃል አለው። ሳያዩ ያመኑ ብፁዓን ናቸው አለው። እያመነ ያለው ስለምንድን ነው? ስለ ክርስቶስ አምላክነት ሳይሆን በመደነቁና በመገረሙ ያንን ነው አለማየቱን ክርስቶስን እንጂ ይሄ ሰውዬ እንደገና ሲያይ ጊዜ አመንኩኝ ያለው አምላክነቱን አይደለም። አንደኛ ይሄ ነው። ሁለተኛ ክርስቶስ አምላክ ነው ብሎ እንደ አዲስ ትምህርትን ይፈጥራል ቶማስ? አይፈጥርም። ስለዚህ ክርስቶስ ከዚያ በፊት እኔ አምላክ ነኝ ብሎ አስተምሯቸዋል ወይ? ለእነ ቶማስ በፍጹም አላስተማራቸውም። ያላስተማራቸውን አዲስ ትምህርት ቶማስ አምጥቶ ይናገራል ብላችሁ ታስባላችሁ? ክርስቶስ የትኛውን ቦታ ላይ አንዲት ቦታ ላይ እኔ አምላካቸው ነኝ ብሎ አላስተማራቸውም። እንደ አዲስ መጥቶ አዲስ ትምህርትን ቶማስ ሊፈጥር በፍጹም አይችልም። ቆም ብላችሁ አስቡ። እንደ አዲስ መጥቶ ቶማስ አንተ አምላክ ነህ ላ አይለው። ሶስተኛ እዛው ዮሐንስ ወንጌል ላይ ከፍ ብለህ አንድ ጥቅስ ወደ ላይ ከፍ ብለህ ብታየው ዮሐንስ ወንጌል ምዕራፍ 20 ቁጥር 28 ነው አይደል? ወደ ቁጥር 17 ላይ ብትሄድ ኢየሱስ ክርስቶስ አምላክ አለኝ ብሎ ቃል በቃል ተናግሯል። ወደ አምላኬ ወደ አምላካችሁ አረጋለሁ አለ። እንዲህ አምላክ አለኝ እያለ እየተናገረ ወረድ ብሎ እንደገና እኔ ራሴ አምላክ ነኝ ብሎ ሊያስተምራቸው አይችልም። እኔ አምላክ አለኝ ያለ እንጂ ክርስቶስ እኔ አምላክ ነኝ ብሎ በፍጹም አላስተማራቸው። ይህን ይመስላል። በዚህ መረዳት ትችላለህ። ሶስተኛውና የመጨረሻው ጥያቄ እንደ ቁርአን መርየም ከዒሳ ውጭ ሌላ ልጅ አላት ወይ ይላል። የላትም። ዒሳ ብቸኛው ልጇ ነው። ጭራሽ እንዳውም ከእርሷ ጋር የነበረ ዮሴፍ የሚባል ምናምን የለም በቁርአን ላይ የለም። በቁርአን ላይ ዮሴፍ አብሯት እንደነበር ምናምን ይናገራል መጽሐፍ ቅዱስ። ነገር ግን በቁርአን ላይ ይሄ በፍጹም የለም። ያ ነው ዮሴፍ ባሏ እንደሆነ መጽሐፍ ቅዱስ ላይ ይናገራል። ወይም ማርያም ሚስቱ እንደሆነች እጮኛህን ብለው አማርኛው ላይ ተርጉመውላቸው ግሪኩን ሄዳችሁ ብታዩት ወይም እንግሊዝኛ ላይ እዚያ ላይ ሚስቱ ብሎ አስቀምጦታል። ማርያም ሚስት አላት ከተባለ እንደገና ተመልሶ ያለ ወንድ ከሴት ወለደች የሚለው ተአምር አያስኬድም። እዚያ ላይ ይህ በቁርአን ላይ ነው የሚያስኬደው። ወደ ቁርአን ስትመጣ ባል የሚባል ሂሳብ የለም፣ ሌላ ልጅ የሚባል ሂሳብ የለም። ታዲያ እንዴት ነው ከዚያ ከተወረፈችው ወይንም ከተዘለፈችው ነገር በዝሙት ወልደሻል ከተባለችው ልትነጻ የቻለችው እንዴት ነው? ባል አላት ከተባለ ያ የምትነጻበት ተአምራዊ ነገር አያስፈልገው ነው። ነገር ግን በቁርአን ላይ ይሄ መልስ ታገኛላችሁ። ራሱ ያ ክርስቶስ ሕፃን ሳለ ገና ዝላው እንደመጣች እንደወለደችው ራሱ የእናቱን ክብረ ንጽህናዋን ያረጋገጠላት እሱ እንደሆነ በቁርአን ላይ ታገኛላችሁ። ልክ ክርስቶስን አዝላው ስትመጣ ጊዜ መጀመሪያ እንዳረገዘችው አላህ ሱብሓነሁ ወተዓላ የልቧን ተረዳና ተጨናነቀች። የተጨናነቀችው በመውለዷ አይደለም፣ ወይንም ደግሞ በምጥ ምናምን እንዳይመስላችሁ። ነገር ግን ይዛው ልጁን አዝላ በምትሄድ ጊዜ የአይሁድ ሕዝብ የሚጠይቋትን ጥያቄ ምን ብላ እንደምትመልስ ተጨነቀች። ምክንያቱም እርሷ አይናፋር ልጅ ነች። ከወንድ ጋር በፍጹም ታይታ አትታወቅም። ዛሬ ልጅን ይዛ በትሄድ ጊዜ ምን ጥያቄ እንደሚመጣባት ታውቃለች። የአይሁድ ሕዝብ ለሕጋቸው በጣም ቀናተኛ ነበሩ። በዝሙት ያገኙትን ሰው ይወግሩታል። ስለዚህ ለዚህ ምን ልመልስ ነው የሚለውን ስታስብ ጊዜ አላህ ሱብሓነሁ ወተዓላ መልስን አዘጋጀላት።
ቃለት ያ ለይተኒ ሚቱ ቀብለ ሃዛ ወኩንቱ ነስየን መንስያ አለች። ምን ነው ከዚህ ክስተት በፊት ሙቼ በነበር የተረሳሁኝ ሁኜም በነበር አለች። ያን ክስተቱን ወደፊት የሚመጣባትን ጥያቄ ፈርታ እንጂ በዚያ ተጨንቃ ፈርታ ምናምን ተጠባ ምናምን አይደለም። ይህንንም አላህ መልስ አዘጋጀላት። ፈናዳሃ ሚን ተሕቲሃ ከበታቿም ተጣራት መልአኩ ጅብሪል ዓለይሂ ሰላም ወዒሳ አላ ተሕዘኒ አብሽሪ አትዘኝ አላት። ገብርኤል ተገልጦ ከአላህ ዘንድ ተልኮ ቀድ ጀዐለ ረቡኪ ተሕተኪ ሰርያ ጌታሽ አላህ ከአንቺ ከእግርሽ በታች ስር ምንጭ ውሃን አዘጋጅተውልሻል፣ እሱን ተመልከች አላት። ወረድ ስትል እዛው ተአምር ተከሰተላት። ውሃ በሌለበት ስፍራ ነበረች፣ ውሃ እንዲወጣላት ተደረገ። እሺ እቺ ሴት ወልዳለችና ምግብ ያስፈልጋታል አይደለ? እዚያው አላህ ተአምራዊ በሆነ መንገድ ምግብ ሊያዘጋጅላት ነው። ቴምር፣ ለዚያውም ከቴምር እሸት የሆነ ቴምር። ወሁዚ ኢለይኪ ቢጅድዒ ነኽል አላት። የደረቀውን የቴምር ዛፍ ወዝዡ በእጅሽ አላት። ደርቋል። ጅድዕ ማለት የደረቀ የቴምር ዛፍ ነው። ቱሳቅጡ ዐለይኪ ሩጥበን ጀኒያ እርጥብ የሆነ የቴምር ፍሬ በአንቺ ላይ ይረግፍልሻል ተባለች። እሸት የሆነ ወዲያው ደረቁን ስትወዘውዘው ጊዜ አፈራ። እዛው አይኗ እያየ ወዲያው ፍሬ አፈራ። ወዲያው እሸት ቴምር ሆነ፣ ለመበላት የበሰለ ሆነ፣ ወዲያው ረገፈላት። ይሄ የተደረገላት ተአምር ነው። ከዚህ አላህ ምን አላት? ማነው መልአኩ ጅብሪል ምን አላት? ከአላህ ዘንድ ተልኮ ይዘው ፈኩሊ ወሽረቢ አላት። ብይ ጠጭ አላት። ወቀሪ ዐይን አይንሽን ትደሰት አላት። መጀመሪያ የሚያስፈልግ እሷ የተጨነቀችው ምንድነው? እዛ ሲሄድ ምን እላቸዋለሁ ነው። አሁን ላይ ግን የሚያስፈልጋትን ነገር ለዚህ አላሳሰባትም ነበር። አላህ ግን ቀድሞ ይሄንን አዘጋጀላት። ይሁና ውሃ እዚህ አለልሽ፣ እዚህ ጋር ደግሞ የቴምር ፍሬ አለልሽ፣ ብይ ጠጭ ካላት በኋላ አሁን ያሳሰባትን ነገር ሊነግራት ነው። በተጨናነቃችሁበት ጊዜ ከምትበሉትና ከምትጠጡት በላይ ያንን ጭንቅ መወገድ አለበትና የፈለገ ብትበላ ብትጠጣ ጭንቅ እስካለብህ ድረስ ጣዕሙን አታገኘውምና። ስለዚህ አላህ ስብሐነሁ ወተዓላ ያን ምግብ ካዘጋጀላት በኋላ አሁን መፍትሄ ሊነግራት ነው ለተጨናነቀችበት ጉዳይ። ፈኢማ ተረይነ ሚነል በሸሪ አሐደን አላት። ከዚህ በምትሄጂ ጊዜ ደግሞ ከሰዎች አንድንም በምታገኝ ጊዜ አላት፣ ከህዝቦቿ ከይሁዳውያን ማለት ነው። ፈቁሊ በያቸው እኒ ነዘርቱ ሊረሕማን ሰውማ እኔ ለአዛኙ አምላኬ ለጌታዬ ለአላህ ጸጥ እንድል ዝም እንድል ተስያለሁኝ በያቸው። ፈለን ኡከሊመ ልየውመ ኢንስያ ዛሬ አንድንም ሰው አላናገርም በያቸው። ለምን አላህ ይህን በያላት? ምክንያቱም በዚህ ሰዓት ሄዳ ብትናገር ንግግሯ ተቀባይነት አይኖረው። ምክንያቱም ይሄ ልጅ እንዴት ወለድሽው በምትባል ጊዜ ባል እንደሌላት ያውቃሉ አይሁዳውያኖች። ተአምራዊ በሆነ መንገድ ወልጄው መጣሁኝ ብትል ይሰሟታል? አይሰሟትም። ንግግርህ ተቀባይነትና ተሰሚነት ከሌለው የዛኔ ዝምታ ነው በቃ፣ ሌላ ምንም አማራጭ። ግን አላህ ዝም በይ ብሎ ዝም አላለም። በቃ ምን አደረገ ከተባለ በዚያ ምትክ የሆነን እነርሱን አይምሯቸውን ምንድነው ተአምራዊ በሆነ መንገድ የእርሷን ክብር የሚያስጠብቅላትን ነገር አደረገላት። ቦታቸዋል ምን አደረገ ከተባለ ያን ህፃኑን ልጅ እንዲናገር አደረገው። ከእናቱ ክብር ቁሞ እንዲከራከር አደረገው። አሁን እርሱ ከተናገረ ያ ህፃኑ ልጅ መናገር የማይችል ገና የተወለደ ህፃን ልጅ መናገሩ ተአምር ነው፣ አፋቸውን ያስይዛቸዋል። የማርያም መናገር ግን ተአምር አይደለም። ስለዚህ የአንቺ መናገር አሁን ቦታ የለውምና ዝም በይ አንቺ ዝም ብለሽ አላት። ታዲያስ ወደ ልጇ አመላክቻቸው አላት። ከዚያ በኋላ ምን ሆነ? ፈኢማ ተረይነ ሚነል በሸሪ አሐደን ፈቁሊ ኢኒ ነዘርቱ ሊረሕማን ሰውመን ፈለን ኡከሊመ ልየውመ ኢንስያ ፈአተት ብሂ ቀውመሃ ተሕሚሉ እርሱንም ህፃኑንም በጀርባዋ አዝላው ወደ ህዝቦቿ ዘንድ መጣች። ተሰባሰቡ የአይሁድ ህዝብ። ቃሉ አሏት ያ መርየም አንቺ መርየም ሆይ ለቀድ ጅእቲ ሸይአን ፈሪያ በጣም ከባድ የሆነን አስጸያፊ ድርጊት ሰርተሽ መጣሽ አሏት። በዝሙት ወልደሽ እያሏት ነው። ያ ኡኽተ ሃሩን ማ ካነ አቡኪ ምርአ ሰውኢን ወማ ካነት ኡሙኪ በግያ አንቺ የሃሩን እህት ሆይ አሏት። ምን ማለት ነው የሃሩን እህት? ሁለት ትርጓሜ ያለው። አንደኛ ነቢያችን ሰለላሁ ዐለይሂ ወሰለም በዘመናቸው ተጠይቀው እንዴት የሃሩን እህት ልትባል ትችላለች ብለው ክርስቲያኖች ጠይቀዋቸው ነበር። የነጅራን ክርስቲያኖች አቡዘር አልጊፋሪ የተባለው ሰሓባ ወደ የመን በተላከ ጊዜ ወደ ነጅራን የምትባል ሀገር አለች በየመንና በሳዑዲ መካከል። በዛች ሀገር ላይ ሊያስተምር በሄደበት ጊዜ ከነቢ ሰለላሁ ዐለይሂ ወሰለም ዘንድ ተልኮ የሃሩን እህት ይላል ቁርአናችሁ ላይ። የሃሩን እህት ደግሞ የሙሴ ወንድም አድርገውታል ሃሩንን ክርስቲያኖች ማለት ነው በዚያን ጊዜ። ስለዚህ በሃሩን በሙሴ ወንድምና በማርያም መካከል በጣም በርካታ ዓመታት